እስኪ አንተ ጥያቄ ልጠይቃችሁ። እናንተ ልጅ ብትወልዱ ልጃችሁ አቀላጥፎ እንዲያወራችሁ ብትፈልጉና ቢኮላተፍ ምን ታደርጋላችሁ? ገና አፉን ባይፈታ ምን እንደምታደርጉት? እስኪናገር መጠበቅ ነው። እስኪናገር መጠበቅ በሉ። እስኪናገር ሳይሆን አቃንቶ እስኪናገር መጠበቅ። እግዚአብሔር አባት ነው። አባታችን ስለሆነ እስክናድግ ድረስ ይጠብቃል። አስተሳሰባችን እስኪያድግ ድረስ፣ አነጋገራችን እስኪያድግ፣ ጸሎታችን እስኪያድግ፣ ሁሉንም ነገር ማለት ነው እስኪያድግ ድረስ ይጠብቃል። አሁን ሁሉም ነገር እንደ ልጅ ነው የምናስበው። ጸሎታችንም የልጅ ጸሎት ነው። የጥቅም ጸሎት ነው። እንዲሁ ቢቸግር ነው የጥቅም ወይ ጤናዬን ስጠኝ ወይ እንትን ስጠኝ ወይ እንዲህ አድርግልኝ ነው። የልጅ ነው። ልጅ ቅርብ ነገር ነው የሚለምነው አይደል? ቅርብ የሚያለቅሰው ዳቦ፣ እንጀራ፣ ስኳር አላውቅላችሁም ከረሜላ አምጡ እንደዚህ ነው የሚያለቅሰው። ቦታ እንዲደርሰኝ እፈልጋለሁ ይላል ልጅ። ቤት እፈልጋለሁ አይልም። ምንም በቃ እንደዚህ ሸንኮራ አገዳ አምጡ እንደዚህ ነው የሚለው። እሳት ስጡኝ ደግሞ የሚያስቅ ነው እኮ እሳት እምቢ እሳት አምጡ ይላል ልጅ። ቅርብ ነገር ነው የሚለምነው። ታዲያ ምን አባት ነው እሳት የምትለምን አይባልም። ይሄ እፉ ነው ይበላሃል ተብሎ ይነገረዋል። ደግሞ የሚሰጠው ይሰጠዋል። እግዚአብሔርም የማይገባ ነገር እንለምናለን። የለመነውን ነገር ደግሞ ሁሉ አይሰጥም። ልጅ የለመነው ሁሉ አይሰጥም። ልጅ የሚያጠፋውን ሁሉ ይለምናል። እናቱ ሽንኩርት ስትከትፍ እምቢ ቢላ አምጪ ይላል። ብትሰጠው እጁን ለመቁረጥ። አንዳንድ ጊዜ ለራሳችን ሰይፍ የሆኑ ነገሮችን ከእግዚአብሔር ልንለምን እንችላለን። እኛን የሚቆርጡንን ነገሮች የሚጠቅሙን መስሎን ከእግዚአብሔር እንለምናለን። ለልጁ ቢላው ነጭ ሆኖ ይታየዋል እንጂ ስለቱ አይታወቀውም። እኛም ከእግዚአብሔር የምንጠይቃቸው ነገሮች መልካም ነገርነታቸው ይታየናል እንጂ የሚያጠፉን መሆናቸውን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር እኛ ከምንወደው ማር ይልቅ እሱ የሚመርጥልን ሬት ይሻላል። እሱ ያውቃል። በዚያ ሬት ውስጥ ያለውን የማር ወለላ እሱ ነው የሚያውቀው። የሚጎዳንን ሬት እኛ እናውቅ። የሚታየን ጣዕም ብቻ ነው። እና እግዚአብሔር እስክናድግ ይጠብቀናል ማለት ጸሎቶቻችን እስኪያድጉ እንዴት ትጸልያላችሁ አይልም።